بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد ودي كان علي بيت سبوج السلام عليكم ورحمة الله وبركاته عندما يتوقعوا البداية يولاي يا القاعدة النورانية تمرت بمكة لين الجنيالن إن شاء الله لچانالچن አዲስ ከሆናችሁ ሰብስክራይብ ወይም ደግሞ የቀዩ ምልክት ይሆናችሁ የዚህ ቻናል ቤተሰብ ይሆናችሁ እንደዚህ አይነት ቁርአን ትምህርት መከታተል ትችላላችሁ ማለት ነው ኢንሻአላህ በባለፉት ክፍላችን እንግዲህ ክፍል 19 ላይ الدرس السادس تدريبات على الحركات والتنوين ሚለውን ያየን ነበር ማለት ነው اخذ ከሚለው እስከ በራራት እስከሚል ድረስ ሐረካና ተንዊን በቃላት ላይ ሲመጡ እንዴት ይነበባሉ ወይም ደግሞ ቃላት ላይ በሚመጣ ሰዓት ወይም ፊደላቶችን እንዴትን አንድ ላይ ገጣጥመን በሐረካና በተንዊን ማንበብ እንችላለን የሚለውን ስናይ ቆይተናል ማለት ነው ኢንሻአላህ ካቆመንበት ቦታ ዛሬም ክፍል 20 ይዤላችሁ መጥቻለሁ ማለት ነው ክፍል 20ን የምናየው جعل ከሚለው አንስተን እንግዲህ ጊዜ እስከበቃን ድረስ ኢንሻአላህ እናያለን ማለት ነው በጥሞና እንድትከታተሉን ከወዲሁ ማሳወቅ ፈልጋለሁ بسم الله الرحمن الرحيم እንግዲህ የምትመለከቱት الدرس السادس تدريبات على الحركات والتنوين تنويننا حركان እንግዲህ በአንድ ቃላት ላይ በአንድ ቃል ውስጥ ሲመጡ እንዴት ማንበብ እንችላለን የሚለውን ነው እንግዲህ ዛሬ ባለ አልቃይደቱ ኑራንያ ያመጣልን ማለት ነው እዚህ ጋር የምትመለከቱት እንግዲህ ሶስት ፊደላቶች ናቸው ሶስቱም ፊደላቶች የተከታተሉ ናቸው ማለት ነው ሶስት ፊደላት ሆነው የተከታተሉ ሲሆኑ የመጀመሪያ እንግዲህ የመጣችው ጂም ነች ጂም መጀመሪያ ቃል ላይ ስትመጣ እንዲህ አይነት ቅርጽ ታሳያለች የሚለውን ከዚህም በፊት ስናይ ቆይተን ማለት ነው በአጋጣሚ ይህን ቻናል አዲስ ወደዚህ ቻናል ጎራ ያላችሁ ከሆነ ክፍል 1 ጀምራችሁ ይህን ቃላት ኑራንያ መከታተል ከናንተ ይተበቃል ማለት ነው እየተከታተላችሁ ላላችሁት ጂም እንግዲህ መጀመሪያ ቃል ላይ ስትመጣ ይህን ትመስላለች ብለናል ጂም ስለዚህ በመንድር የመጣው እነዚህ ሶስቱም ፊደላቶች በሐረካን የመጡት ከሐረካ ውስጥ ደግሞ ፈትሃ ነው ሶስቱም ስለዚህ ፈትሃ እነዚህ ፊደላቶች ፈትሃ ሲሆኑ ምን አይነት ድምጽ ይሰጣናል የሚለውን መጀመሪያ ማወቅ ነው ከዛም በኋላ ሶስት ለየብቻ ከያዝናቸው በኋላ ደግሞ ሶስቱም ባንድ ላይ ቀጣጥረን እነዚህን ቃላቶች እንግዲህ ማንበብ ነው ማለት ነው እዚህ ጋር የምትመለከቱት ጂም ፈትሃ ነች ጂም ፈትሃ ስትሆን ምን አይነት ድምጽ ይሰጣናል جيم فتحة جا جيم فتحة جا محل لا يمتجنيو عين نج عين إنجلي محل قال لا يستجابا عندي هنا كرت تصايلج بندي هنا كرت متمتعون ميلون كذي ما في السنة يكويتنال إنجلي هنا قراد ديسيون أيهون باتشهم لا يتكتر تراتشو لا تشوت بياسبان لهون زيجام متملكتوت عين نج عين فتحة لا يمتعشو عين فتحة سيهون من يدمس استنال إهني يوم من برنا جا جيم فتحة ስለሆነ ጃ ሚል ድምጽ ሰጥቶናል እዚህ ጋር የምትመለከቱት ደግሞ ዓ ሚል ድምጽ ሰጥቶናል አይን ፈትሐ ዓ ስለዚህ አጃ ሳይሆን ጃ ብለን ነው የምናነበው ለምን የአረበኛ ቃል ሲነበብ ከቀኝ ወደ ግራ ነው የሚነበበው እንደ ሌሎች ቋንቋዎች እንግዲህ ከግራ ወደ ቀኝ አይደለም ስለዚህ አጃ ካል ተሳስተናል ወንድሞች እህቶቼ ስለዚህ ጃ ሚለውን ድምጽና ዓ ሚለውን ድምጽ አንድ ላይ እናያይዘዋለን ጃዓ መጨረሻ ላይ የመጣችሁ ላም በፈትሃ ነው የመጣችሁ ላም ፈትሃ ሲሆን ደግሞ ድምጹ ላ ሚል ድምጽ ይተናል ላም ፈትሃ ላ ምትሏነች ማለት ነው የሱ ድምጽ ስለዚህ ላ ሚል ድምጽ አግኝተናል ይህን ሁለቱን ስንቀጣጥለው ጃዓ ብለናል ጃዓ ላይ ላ ሚል ድምጽ ስንቀጥልበት ወይም ደግሞ ስንደርብ ላ ጃዓላ جعل بلنا نبوالا باچرو جعل ሚል ድምጽ ሰጥቶና ወይም ደግሞ ይሄንን ቃል جعل ብለን ማንበብ እንችላለን ባጭሩ جعل جيم فتحة جا عين فتحة ع جاع لام فتحة لا جعل በጣም ቀላል ነው እንደዚሁ እንግዲህ በተመሳሳይ እንግዲህ በፈትሐ ሶስት ፈትሐ ሆኖ ደግሞ ሶስት ፊደል ያዛ አንድ ቃል መጥቷል ሶስቱም ሐረካ ናቸው ከሐረካ ውስጥ ፈትሃን የመጣው እኒህ ነገር ተንዊን ማለት መጨረሻ ላይ የሚመጣው እንዲሁም ደግሞ ድርብ ሆኖ ነው የሚመጣው ብለናል ቃላቶች ላይ ሲመጣ መጨረሻ ላይ የሚመጣው ድርብ ወይም ፈትሃ ሆኖ ድርብ ወይም ደግሞ ከስራ ሆኖ ድርብ ወይም ደግሞ ضማ ሆኖ ድርብ ነው ብለናል ስለዚህ እነዚህ ተንዊን አይደሉም ተንዊን እዚህ ውስጥ ስለሌለ ሁሉም ሐረካ ናቸው ሐረካ እንግዲህ ጂም ለምሳሌ በሐረካ ስትመጣ ከሐረካ ውስጥ فتحة سيهون جاء ميل دمس كسرة بيهون نورو هي نجر جي إنلولن ضمة بيهون نورو جو
ልክ እንደዚሁ ማለት ነው በጣም ቀላል ነው ጂም ፈትሐ ስትሆን ጃ የሚል ድምጽ ይሰጠናል ጂም ፈትሐ ጃ መሃል ላይ የምትገኘው ሚም ነች ሚም እንግዲህ መሃል ቃል ላይ ስትገባ እንዲህ አይነት ቅርጽ ነው የምታሳየው ማንኛውም ቦታ ማየት ትችላላችሁ ማለት ነው እንዲህ አይነት ቅርጽ ይዞ የመጣ ነገር ስታዩ ሚም እንደሆነ ማወቅ አለባችሁ ሚም መጀመሪያ ቃል ላይ መሃል ቃል ላይ መጨረሻ ቃል ላይ ምን አይነት ቅርጽ እንደሚሰጡ እንግዲህ ከዚህም በፊት ስናይ ቆይተናል ሚም ፈትሐ ስትሆን ማ የሚል ድምጽ ይሰጠናል ስለዚህ ይሄ ጃ ብለናል ይሄንኛውን ደግሞ ማ ብለናል ጃ የሚለውና ማ የሚለውን አንድ ላይ ስንቀጥለው ጃማ 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 በጣም ቀላል ነው አይን ነች መጨረሻ ላይ የመጣችሁ በፈትሐ የመጣችሁችም አይን ፈትሐ ጃማዓ ብለና ነባለን ወደዚህ እናልፋለን ተመሳሳይ ስለሆኑ ፊደላቶችን ብቻ መለየት ነው ከዛ እነዛ ፊደላቶች በፈትሐ ሲመጣ ድምጽ ይሰጠናል እሺ ከዛም በኋላ ሁለቱን ስናያይዘው ሶስቱን ስናያይዘው አራቱን ስናያይዘው ይያልን እንደዚህ ያያያዝን መቅራት እንችላለን በቀላሉ ማለት ነው ቁርአንም ወደ ማንበብ እየገባን ስለሆነ ስለዚህ በደንብ መጠንከር አለባችሁ መርሳት የለባችሁም እዚህ ጋር የምትመለከታት ሐ ነች ከስር ነጥብ ቢኖረው ጂም ነበረች ከላይ ነጥብ ካለው ኸ ብለና ነባለን ስለዚህ ነጥብ የለውም ይሄን እዚህ ጋር ሐ ነች ማለት ነው ሐ ሳይሆን ሐ ብለና ነባለን ሐ ፈትሐ ሐ መሃል ላይ የምትገኘው ሲን ነች ሶስት ነጥብ ቢኖረው ሺን ነዋለን ስለዚህ እንዳትሳሳቱ እዚህ ጋር ሶስት ጥርስ አላት ስለዚህ ሲን ፈትሐ ስትሆን ሳ የሚል ድምጽ ይሰጠናል ሐ ፈትሐ ሐ ሲን ፈትሐ ሳ ሐሳ ሐሳ ዳል ፈትሐ ነች እዚህ ጋር መጨረሻ ላይ የመጣችው ዳል ፈትሐ ሲሆን ዳል የነበረውን ፈትሐ ስናደርገው ዳ የሚል ድምጽ ብቻ ነው የሚሰጠን ስለዚህ ሐሳ የሚለውና ዳ የሚለውን ድምጽ ስንቀጥለው ሐሳዳ በጣም ቀላል ነው ሐ ፈትሐ ሐ ሺን ፈትሐ ሻ ሳ አይደለችም ጥርስ አላት እዚህ ጋር ሳና ሺን እንዳትቀላቅሉ ጀማሪ ስለሆናችሁ ብዬ ነው እንደዚህ በጥንቃቄ እንትን ምነግራችሁ ሐ ፈትሐ ሐ ሺን ፈትሐ ሻ ሐሻ ራ ነች መጨረሻ ላይ የመጣችሁ ራ ፈትሐ ሆና የመጣችሁ ሐሻራ ፈትሐ ስትሆን ራ የሚል ድምጽ ይሰጠናል ስለዚህ ሐሻራ ብለና ነባለን እዚህ ጋር የምትመለከቱት ደግሞ ትንሽ ለየት ከሚያደርገው መሃል ላይ ከስራ ሆና መጀመሪያና መጨረሻ ላይ ፈትሐ ነው የመጣው ስለዚህ ሁሉንም በራሱ ሐረካ ነው የምናነበው ማለት ነው በራሱ ሐረካ ነው የምናነበው እዚህ ጋር ምንድነው ያለው ሺም በፈትሐ ነው የመጣችሁ ሻ ብለናል እዚህ ጋር ደግሞ በቀላሉ ሺም በከስራ ነው የመጣችሁ ሺ ብለና ነባለን ስለዚህ ኸ ፈትሐ ስትሆን ኸ የሚል ድምጽ ይሰጠናል ኸ ፈትሐ ኸ ሺን ደግሞ ከስራ ነች ሺን ከስራ ሺን ከስራ ኻሺ ፈትሐ ቢሆን ኖሮ ይሄን ነገር ነው የምናነበው ኻሻ ምን ነበር ስለዚህ የመጣው እዚህ ጋር ከስራ ነው ይሄን ስናያይዘው ኸ ፈትሐና ሺን ከስራን ስናያይዘው ኻሺ መጨረሻ ላይ ያ ነው የመጣችው ያ በፈትሐ ነው የመጣው ፈትሐ ከሆነ ደግሞ ያ የሚል ድምጽ ይሰጠናል ያ ፈትሐ ያ ኻሺ የሚለውና ያ የሚለውን ስንቀጣጠለው ኻሺያ በጣም ቀላል ነው ማለት ነው እዚህ ጋር የምትመለከቱት ደግሞ ሶስቱን ፈትሐ ናቸው መጀመሪያው ኻ ነው መሃል ላይ የመጣው ላም ነው መጨረሻ ላይ የመጣው ቃፍ ነው ስለዚህ እነዚህ ፊደላቶችን ከለየናቸው ይሄ ምንድነው ሐረካው ፈትሐ ነው ፈትሐ ከሆነ ፈትሐ ሲሆን ኸ የሚል ድምጽ ይሰጠናል እንላለን ከዛ መሃል ላይ የመጣው ፈትሐ ነው ልክ እንደዚሁ መሃል ላይ ምንድነው ፊደሉ ላም ነው ላም ፈትሐ ሲሆን ምን አይነት ድምጽ ይሰጠናል ላ ብለናል ከዚህም በፊት አሳልፈናል ኸ ፈትሐ ሲሆን ኸ ላም ፈትሐ ሲሆን ላ ብለናል ኸላ አንድ ላይ ስንቀጣጥለው ኸ ፈትሐ ኸ ላም ፈትሐ ላ ኸላ መጨረሻ ላይ ቃፍ ፈትሐ ነች ቃፍ ፈትሐ ስትሆን ቃ የሚል ድምጽ ይሰጠናል ኸላ የሚለውና ቃ የሚለውን ድምጽ አንድ ላይ ስንቀጣጥለው ኸለቀ ብለን እናነባለን ማለት ነው እዚህ ጋር የምትመለከቱ ደግሞ ለየት በሚለው ضማ መታንላለች መጀመሪያ ላይ ضማ መሃል ላይ ከስራ መጨረሻ ላይ ቃፍ ፈትሐ ነች ስለዚህ በጣም ቀላል ነው እንዳትደነጋገሩ እዚህ ጋር የምትመለከቷት ኸ ضማ ሲሆን ኹ የሚል ድምጽ ይሰጠናል ፈትሐ ሲሆን ኸ ብለናል ከስራ ሲሆን ኺ ብለናል ስለዚህ ضማን የመጣችሁ ضማ ስትሆን ضማ ስትሆን ኹ የሚል ድምጽ ይሰጠናል ኸ ضማ ኹ ላም ከስራ ስትሆን ሊ የሚል ድምጽ ይሰጠናል ኹሊ ብለና እናነባዋለን አንድ ላይ ማለት ነው ቃፍ ፈትሐ ስትሆን መጨረሻ ላይ ቃ የሚል ድምጽ ይሰጠናል ኹሊ የሚለውና ቃ የሚለውን አንድ ላይ ስንቀጥለው ኹሊቃ በጣም ቀላል ነው እዚህ ጋር እንግዲህ ሶስቱን ፈትሐ ናቸው የመጀመሪያው ዛል ነው የመሃል ላይ ካፍ ነው የመጨረሻው ራ ነው ስለዚህ ዛል ፈትሐ ስትሆን ዛ ካፍ ፈትሐ ስትሆን ካ ዘካ እንላለን ራ ፈትሐ ነች ራ
እንላለን ፈትሐ ስለሆነች ማለት ነው ስለዚህ አንድ ላይ ذكر ካል አንድ ላይ ስንቀጥለው ذكر ማሻአላህ በጣም ቀላል ነው ማለት ነው ذكر እዚህ ጋር የምትመለከቱ ሶስት ፊደል ነው ሶስቱም ሐረካ ነው ከሐረካ ፈትሐ ሆኖ የመጣው ሶስቱም በፈትሐ ነው የመጣው ራ ፈትሐ ሲሆን ምን አይደለም ስጠና ራ ፋ ፈትሐ ሲሆን ፋ ሚል ድምጽ ስጠና ራ ፈትሐ ራ ፈትሐ ራ ፋ ፈትሐ ፋ عين ፈትሐ ነች ዓ ሚል ድምጽ ስጠና ራ ፋ ዓ ረፈዐ ሶስቱን ቀጠል ነው በጣም ቀላል ነው እዚህ ጋር የምትመለከቱት እዚህ ጋር እንግዲህ አራት ፊደል ነው የመጣው መጀመሪያው ራ አለች ቃፍ አለ ባ አለ ታ አለ የመጀመሪያው ራ ፈትሐ ነች መሃል ላይ ያለችው ቃፍ ፈትሐ ነች ባ ልክ እንደዚሁ ፈትሐ ነች መጨረሻ ላይ የምትገኘው ግን ከስራ እንዳትሉ ከስራተይን ነች ለምን ተንዊን ነች ስለዚህ እዚህ ጋር ምን አገኘ ማለት ነው ሐረካንም ተንዊንም አንድ ላይ አቀጣጥልና መልመጃ ያደረግነው ማለት ነው እየተለማመደን ነው ይሄ ነገር በነገራችን ላይ ከቁርአን ነው የተወሰዱት እነዚህ ቃላቶች በሙሉ ከቁርአን ውስጥ የተውጣጡ ስለሆነ በጣም ቀላል ናቸው እናንተም ትኩረት አድርጉ ወደ ቁርአን ስትገቡ በጣም ቀላል ገር ነው የሚሆንላችሁ ማለት ነው ራ ፈትሐ ነች ራ ፈትሐ ሲሆን ራ ሚል ድምጽ ይሰጠናል ራ ፈትሐ ራ ብለን እናነባለን ቃፍ ፈትሐ ነች ቃፍ ፈትሐ ስትሆን ቃ ሚል ድምጽ ይሰጠናል ራ የሚለውንና ቃ የሚለውን ድምጽ አንድ ላይ ስንቀጥለው ራቃ እንላለን ባ ነች እዚህ ጋር ፈትሐ ነች ባ ፈትሐ ስትሆን ባ ሚል ድምጽ ይሰጠናል ራቃ ብለናል ይሄ ሁለቱን እንዳትረሱ ራቃ ብለን ቀጥለናል ሶስተኛውን ደረበበታለን አሁንም ራቃ የሚለው ላይ ባ ስንደምርበት ራቃባ በጣም ቀላል ነው መጨረሻ ላይ ሶስቱን እንግዲህ ምን ብለን አንብበናቸዋል ራቃባ ብለናል ሶስቱም ብቻ ማለት ነው ስለዚህ አሁን ምንድነው የቀረን ታ ከስራቴንን እዚህ ላይ ራቃባ የሚለው ላይ መጨመር ነው የቀረን ታ ከስራቴን ስትሆን ምን አይነት ድምጽ ይሰጠናል ብለናል በተንዊን ህግ ላይ ቲን የሚል ድምጽ ይሰጠናል ቲ ነበረች በከስራ አሁን ደግሞ ከስራቴን ስለሆነች ቲን የምትል ድምጽ ትሰጠናለች ማለት ነው ቲን የምትላን እንይዛለን ራቃባ ብለናል እዚህ ጋር ቲን የሚለውን መጨመር ነው ራቃባቲን በጣም በቀላሉ በዚህ አይነት መልኩ ማንበብ እንችላለን ማለት ነው እዚህ ጋር ደግሞ ፈትሐና ከስራን ስናይ ቆይተናል ወይም ደግሞ ፈትሐና ከስራ ፈትሐተይንና ከስራተይን ስናይ ቆይተናል አሁን ደግሞ እዚህ ጋር ضمه ሁለት ضمና መጨረሻ ላይ ضمተይ መጥቷል ምን ብለን እናነበው ይሄን ነገር ሶስት ፊደል ናቸው ሲን ضمه ነች ሲን ضمه ስትሆን ሱ ሚል ድምጽ ይሰጠናል ስለዚህ ሲን ضمه ሲን ضمه ሱ ብለን እናነባለን እዚህ ጋር የምትመለከቱት መሃል ላይ ራ ነች ራ በضمه ይመጣችሁ ሲን በضمه ሲመጣ ሱ ብለናል ሱ ሚለውን ድምጽ ያዙ እሺ መሃል ላይ መጣው ራ ነች ራ በضمه ሲመጣ ሩ ሚል ድምጽ ይሰጠናል ስለዚህ ሱ ሚለውና ሩ ሚለውን ስንደምረው አንድ ላይ ሱሩ ብለን እናነባለን ሲን ضمه ሱ ራ ضمه ሩ ሱሩ እንላታለን መጨረሻ ላይ የመጣችሁ ምንድነች ራ ነች አሁንም በተደጋጋሚ የመጣችሁ ግን ضمه አይደለችም እቺ መጨረሻዋ ضمተይን ነች ضمተይን ከሆነች ራ በምንድነው የምናነባት ሩን ሚል ድምጽ ይሰጠናል እንዳትረሱ ከዚህም በፊት ያሳለፍናቸውን ክፍሎችን አትርሱ ከተረሳችሁ ይሄን ማንበብ አትችሉም ከረሳችሁት ደግሞ ወደ ኋላ መለስ ብላችሁ እዩት ስለዚህ ሲን ضمه ስትሆን ሱ ሚል ድምጽ ይሰጠናል ራ ضمه ሲሆን ሩ አንድ ላይ ሱሩ ሚለውን ከያዘን ራ ضمተይን ደግሞ ሩን ሚለውን ድምጽ ሱሩ ላይ መጨመር ነው ሱሩሩን ضمه ብትሆን እቺ ነገር ሱሩሩ ብለን ነው የምንተው ስለዚህ ተንዊን ስለሆነች ضمተይን ስለሆነች ሩን ሚል ድምጽ ስለሚሰጠን ሱሩሩን እንላለን ሱሩሩ ስንል የነበረው ሱሩሩን ተንዊን ስለሆነች ማለት ነው እዚህ ጋር የምትመለከቱት አራት ፊደል ይሄ ቃል እንግዲህ ከአራት ፊደል ነው የተገነባው የመጀመሪያዎቹ ሶስቱ ፈትሐ ናቸው የመጨረሻው ደግሞ ከስራተይን ነች ወይም ደግሞ ተንዊን ነች ማለት ነው ስለዚህ ተንዊንና ሐረካ እንዳይቀላቀልባችሁ ሐረካ ማለት በአንዳንድ ነጠላ ሰረዝ ሲመጣ ነው ተንዊን የሚባለው እንግዲህ ድርብ ሲሆን ነው እነዛ ሰረዞቹ ድርብ ሲሆኑ ተንዊን እንላቸዋለን እና ሲነበቡም ደግሞ ፊደል ላይ ሲመጣ እሚን አነበባባቸውም ይለያያል ስለዚህ እዚህ ጋር የምትመለከቱ ሲን ፈትሐ ነች ሲን ፈትሐ ሳ ፋ ፈትሐ ፋ ሰፋ ራ ፈትሐ ራ ሰፈራ ታ ከስረተይን ቲን ተንዊን ነው ቲን የሚል ድምጽ ይሰጠናል ሰፈራ የሚለውና ቲን የሚለውን ስንጨምርበት ሰፈራቲን እዚህ ጋር እንግዲህ ቃል በቃል እናነባዋለን صاد ضماسو ح فتحاحو صوحو
ፋ ፈትሐተን ፈን ፋ ፈትሐተን ፈን ፈን የሚለውን ድምጽ ነው መጨረሻ ላይ የምንይዘው ሱሑ የሚለውን ይዘናል አንድ ላይ ፈን የሚለውን ጨምሰን ጨምርበት ሱሑፈን በጣም ቀላል ነው ማለት ነው ኢንሻአላህ እንግዲህ የዛሬ ክፍላችን ይሄን ይመስል ነበር በቀጣይ ክፍል 21ኛው ላይ እስከምንገናኝ ድረስ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ